እትናችሁ ደህና ናችሁ? ከኔ ጋር ለሁላችሁ አልሐምዱሊላህ ረብል ዓለሚን። ዛሬ ደግሞ መልሼ ይሄው መጥቻላችኋለሁ ማለት ነው። እንግዲህ እንዴት ተለመደው በባለፈው አስተዋውቂያችኋለሁኝ። ሁለተኛ አስተዋውቁኝ አትሉም። ለማታውቋትም ተዋውቋት ማለት ነው። እየገባችሁ የለቀቅንላችሁን ቻናል ጎብኙልን እንላለን። ዛሬ ሁለተኛ የመጣንበት ምክንያት ምንድነው መሰላችሁ? በኮሜንታችሁ መሰረት ነው። ኮሜንታችሁ ጠንክረሽ እዛው ስሪ ነው የሚለው ማለት ነው። ነገር ግን ማትሰራበት ልትሄድ የሚያስገድድባት አንድ ነገርና ሀጃ ስላላት ነው። ሰዎች ስንሄድ እኛ አሁን ለብር ፍለጋ ነው አይደል? ብዙ ሰው የሚሄደው ለብር ነው። እሷ ግን ከብር ወዲያ በጣም አስቸኳይ ነገር ስላለባት ነው ማለት ነው። አስቸኳይ ነገር ደግሞ እንድታግዟትና በቃ ድጋፍ እንድታረጉላት ትፈልጋለች ማለት ነው። ያ ግን እዚሁ ሆና የሚሳካላት ከሆነ ስደትን አትመኝም አትፈልግምም ማለት ነው አይደል? ስደት ለማንም ጠቃሚ አይደለም። ሰርተሽ እንደምትለወጪ ደግሞ ስለመከሩሽ ምክር እናመሰግናለን። እና ሀባይቦች የምር ነው የምላችሁ። አንዳንድ ጊዜ ስደት ለግማሽ ሰው ይጠቅማል፣ ስደት ደግሞ ለግማሽ ሰው ጎዶሎ ነው ማለት ነው። ጎዶሎ አይብዛብን ብለን ዱአ እናድርግ ማለት ነው። በሰዎች ላይ የደረሰው ደግሞ በእኛ አይድረስብን ነው የሚያስብለው ማለት ነው። ዋነኛው አላማዋና ዋነኛው ነገሯ እውነት ለመናገር ቻናል ራሱ ለመክፈት ያነሳሳባት ምክንያት ወንድሟ በባህር ሄዶ ነበር ማለት ነው። እንግዲህ ወንድሟ በባህር ሲሄድ እንዴት እንደሄደ ምንስ ችግር እንዲያጋጠመው ያለውን ነገር እሷ ትነግረናለች ማለት ነው። ቆይታችሁን ከኛ ጋር አድርጉ። በጣም እንወዳችኋለን። አይታችሁ ዝም አትበሉ። ላይክ አድርጉ። ሰብስክራይብ ስታረጉ ደግሞ 1 ደቂቃ ለምን አትሆንም 2 ደቂቃ ወይም ኮሜንት እስከምትጽፉ ከዛ በኋላ ሰብስክራይብ አድርጉ። ሰብስክራይብ ያነሳል ማለት ነው። በነገራችን ላይ በጣም አመሰግናለሁ ለትብብራችሁ ማለት ነው። በጣም እያበረታታችሁ ነው። ብዙ ልጆች ጠንክሪ ትደርሻለሽ ነገን ማን ያውቃል ነው የምትሉኝ ማለት ነው። ምስጋናችሁን እያቀረብኩኝ ወደ እሷ ሀሳብ ልግባ። ቀጥ እስኪያልኝ ያው ባለፈው ተዋውቀናል። የባለፈው ቪዲዮ በሰራ ነው ላይ ማለት ነው። ብዙዎቻችሁ አይታችሁታል። ያው አስተያየት ስለሰጣችሁኝ አመሰግናለሁ። ላይክም ላደረጋችሁን እንደዛው። ግን አሁን እስኪ ያው እኔ ከስደት ሄዳለሁ ብያችኋለሁ። ከዛ ደግሞ በተጨማሪ ያው እግዚአብሔር ፍቃዱ ሆኖ ማለት ወይ እዛ ብመጣ ምናልባት የወንድሜ ነገር ባለፈው ጠቅሼላችኋለሁ። ወንድሜ መንገድ ላይ ያለ አርፎብኛል ብያችኋለሁ። እሱን ማለት ውሸት ነው ምናምን የሚል ነገር ስለሰማው ምናልባት እሱን ባገኘው የሚል ነገር ስላለኝ ነው። ቢያንስ ደግሞ እዛው ቦታው ላይ ሁኜ ደግሞ ያው ሰው ቤትም ቢሆን የምሰራው ያው ግን ብዙ ሰዎችን የመታወቅ እድል ሊኖረኝ ይችላል እዛ ቦታ ላይ ወደ በረሃም የገቡ ሰዎችንም ላውቅ እችላለሁ። እና አጠርስ አደርገው በዋነኝነት እዛ መመጣበት ነገር ደግሞ አንድ ወንድሜን እፈልጋለሁ የሚል ነው። ሙሉ በሙሉ ሞቷል የሚል ተስፋ ባለመያዝ ማለት ነው። እና እስኪ እናንተም ይሄን ካዳመጣችሁት ሙሉ ስሙን ልንገራችሁ። ጥላሁን አዳሙ ይባላል። እድሜው ምናልባት 30ዎቹ ወይ 20 ምናምን 28 እስከ 30 ባለው ነው። የኔ ታላቅ ነው። እና ጓደኛ ተከትሎ ነው ሄደው ጓደኞቹ እዛ ሲገቡ እሱ መንገድ ላይ ቀርቷል ማለት በሰምታችሁ ከሆነ እውነተኛ ከሆነ የሷ ማሟት ማለት ነው። ከእንትን ነው ምንድነው በድሮን ተመተው ነው ይመን ላይ ባሉበት ተመተው ነው የሞቱት። ደላላው ሞቷል እሱ ሞቷል የሚል ነገር ነው። ግን ከሌሎቹ ደግሞ ስንጠይቅ አልሞተም ሌላ ቦታ አስገብተውታል ብር በጊዜው ባለመግባቱ የሚል ነገር አለ። እና የራሴን ዩቲዩብ ከፍቼ ይሄንን በማፈላለግበት ሰዓት እናንተም እንድትረዱኝና ይሄንን ደግሞ አይታችሁ ምናልባት እናንተም ብትፈልጉት ወንድሜ ማለት ነው እና ተባበሩ። ጥላሁን አዳሙ ይባላል። ሸመጦ ነው። የሚገርመው አሁን በቅርቡ ጓደኞቹ ገብተዋል አይደል? ሶስቱም ተይዘው ነበረ። ይዞት የሄደውም ልጅ ገብቷል። እሱ ጋርም በቃ በአጠቃላይ ይዟቸው የሄደው ልጅ 3 ናቸው። 2 መተዋል እሱ ቀርቷል። ይዟቸው የሄደው ልጅ መጥቷል። እና ያው አንዳንድ ነገሮች ቅዳሜ ተሰምቶ ድምጹ እሁድ ነው ሞተ የተባለ የካቲት 30 ነው ሞተ ተብሎ ይተነገራል።
እና እስኪ እርዱን በቃ ማለት ቤተሰብ ያለበት ሁኔታውን ጥሩ አይደለም። አለም ተብሏል፣ ግማሹ ሞቷል። አሁን ግን ሙሉ በሙሉ ሰው የሚያምነው እንዳለ ነው ማለት የተላከልን ፎቶ በከባድ መሳሪያ የሰው ልጅ ተመቶ ፎቶ ሊወጣ አይችልም። ተውሻል። ከዛ ደግሞ የሱ አንድ ስደተኛ ነው እንደው በፍንጥርጣሪ ምናምን ሞተ ከተባለ ማንም ሰው አንስቶ ይሄ ከሌ ልጅ ነው ብሎ ማይታወቅበት ቦታ ላይ ፎቶ አንስቶ ለቤተሰቦቻቸው ንገሩ የሚል ነገር የለም። እንደዛ ነው የሆነ እና ፎቶውን በሚታይበት ሰዓት እኔ እንዳጋጣሚ አንዱ ነው ያየሁት። አንዱ ፎቶ በማይበት ሰዓት ቅንብር ነው የሚመስለው በጣም ማለት ነው። እና እስኪ እንደው ምናልባት እስኪ እንደው አፈላልጉልን እውነትም ሆነ ውሸትም ያው ተቀብለነዋል። በእርግጥ ግን ካሁን በኋላ ደግሞ ላለው ነገር ቤተሰብም እንዲረጋጋ እኔም እንድረጋጋ ማለት ነው። ማለት አሁን ላይ እንደዚህ ቁጭ ብዬ በማወራችሁ ሰዓት ደስተኛ ሊሆን ማለት በቃ በምስቀው ወይም በማወራው ሰዓት ደስተኛ ነኝ ማለት አይደለም። በጣም መጥፎ ነገር ውስጥ ነው ውስጥ የሚሰማኝ ማለት ነው። ነው በዛም ጸጽቷታል። እውነት ለመናገር የወንድሜ መሞት እኔ ነኝ እያለች ብዙ ጊዜ ታወራኛለች ማለት ነው። ለምን እንዲህ ታያለሽ ብዬ ስላት ደግሞ በቃ መቋቋም አትችልም። ዛሬ ሰው አግኝታችሁ ለምታማክሩት ሰው ይጨንቃል፣ ለሚረዳችሁ ሰው ማግኘት ይከብዳል። ወላሂ ይከብዳል። እና ምን አለው የምታወራው ሰው የላትም። በቃ ይሄ እንዲህ ነው ብላ ታላይ ተስቃለች። ውስጧ ግን በጣም ተጎድታለች ማለት ነው። የወንድሜ ምክንያት እያለች ማለት ነው። ለወንድሟም እሷ ናት እህቱ፣ ለሷም ደግሞ እሱ ነው ወንድሟ። የወንድምን ነገር እንግዲህ አውቃችሁ ሳትጨክኑ ማንም ያውቀዋል። እስኪ ያላችሁን ነገር ተባበሩን ማለት ነው። እውነት ለመናገር በጣም ውስጥ ይበላል። ለእሶ ተደርጓል። አገር አዝማድ ያለ ሬሳ ግን ጭኖ ሄዷል። ወላሂ ከባድ ነው። ነገር ግን በድሮን ተመቷል ተብሎ ነው። እንዲያውም በባለፈው የኢራን ጦር በተነሳ ሰዓት የዛ ጊዜ ነው በቃ የሚገርማችሁ ነገር በ15 ቀን ውስጥ በህዲ በ15 ቀን ነው እንደዛ ነው 15 ቀን ቢሆን በህዲ በ15 ቀን ሞተላችሁ ነው የተባሉት ማለት ነው። ሁለተኛ ነገር ደግሞ ምን መሰላችሁ እዚህ ጋር የሰው ልጅ ከሞት አሟሟት አለው በሰው ሀገር ላይ በስደት ከሞትም ደግሞ እዛኩን ስርዓት ያለው ነገር አለ። በቃ አለም የለምም እየተባለ ውስጥን ማስጨነቅ እናቷ አእምሮ አይሰራም። በቃ በጣም የሷ ሁኔታ ደግሞ በጣም ከባድ ነው። በምንም ነገር ላይ ማዘዝ አልቻለችም። ጭንቅላቷ አይሰራም። በቃ ቢዚ ሆኗል። የሷ ደግሞ ይባስቲል ደግሞ አባቴ ማሁን ተታክቷል። ትናንት ነገር ይሻላል። በቃ ምንም የሚያገናዘበው ነገር የለም። ይሄው ነገር ነግረሹ ያወራሽና በቃ ቀጥታ ወደ ለቅሶ ነው የሚገባው። ያው እሱም የተወሰነ ውስጡ ላይ የያዘው ነገር አለ። ታላቅ ወንድማችን አለ በሱ ምክንያት ሀገር ያልገባም ብሎ ቀርቷል። አሁን እንደምታውቁት ደግሞ የእርሻ ሰዓት ነው። ቤተሰብ ጋር ማንም ወንድ ልጅ የለም፣ ማንም የለም። ሁለት ናቸው ወንድሞቿ፣ ሁለቱም የሉም። እና ምናልባት የሱ ወሬ አለ የሚባለው ነገር ከተሰማ አንድ ቤተሰቦች ደህና ይሆናሉ፣ ሁለተኛ ሰላም እናገኛለን፣ ሶስተኛ ደግሞ እሱ የሚመጣበትን ነገር በቃ ማመቻቸት ስላለብኝ እዛም ስደት እመጣለሁ ማለት ምክንያት ያ ነው ማለት ነው። ወንድሜንም የመፈለግ አላማ አለ። አሁን አንቺ ዩቲዩብ ከፍተሽ በትልልቅ ሚዲያ ላይ ሶሻል ሚዲያ ላይ አንድ በራስሽ ሁለተኛ ነገር ደግሞ እውነት ለመናገር ወላሂ አልሚ እኔ ቻናል ያርጎ ማለት ነው ወላሂ ነው ምልሽ በቃ በሀገራችን ላይ የተጎዳና የተቸገረ ብዙ ህዝብ አለ። በጣም ይሄ ነው ብሎ በቃ ግን ማውራት ይፈልጋል። ግን ማን ይዞት ይሄድ እዛ ቦታ ማን በቃ እኔ አብዛኛው ከጎኔ ቆሙ ለኔ እርግጥ በቃ ሰፍ ብላችሁ ወላሂ ፈቃደኛ ሆኑ እምለው ወላሂ ነው እምላችሁ። ወረዳችን አይታወቅም በቃ አሁን ሌሎች ሀገራት እንዴት ነው? አዎ ቻናል ያለው ሰው በባለፈው እንዲያውም በባለፈው ዲሲና አዲስ አበባ ምንድን እንትን ልጅ እንትን ሰራተኛዋ ይዛት የጠፋችው እሷን በዛ ነው የተገኘችው። በጣም እኔ እንጃ ብቻ በቃ አለ አይደል እኔ በቃ ለነሰባችን በሉት ይሄ ቻናል እርግጥ የራስ ነሰብ ብላችሁ ነግበኔ ብላችሁ በራሳችሁ በቃ ደስተኛ ሆናችሁ ቪዲዮውን እስከ መጨረሻው ተከታተላችሁ እስኪ ለሷም ደግሞ የሚያስደስት ነገር ምላሽ ይዘን እንምጣ።
እንደገና ደግሞ የተሰማ ካለ ወሬ በወሬ ለምሳሌ የሆነ ልጅ እንደዚህ ብር ሳይላክለት ቀረና በእግሩ የገባ ልጅ አለ። ማን ያውቃል እሱስ ተደብቆ ቢገባ ነው ቢሆን ብለሽ ትመኛለሽ፣ ግን እንደዛ አይደለም። ደላላው ይዞ ጠፍቷል ነው የሚባለው። ማለት በእርግጠኛ ሁኚ ልነግርሽ ባልችልም ደላሎ አንደኛው ደላሎቹ ሙተዋል። የራያ ልጆች ናቸው ደላሎቹ ተብሏል። ደላላው ሙቷል። በሌላ ሰው ደግሞ አሁን እያጣራን ነው። በሌላ ሰው ደግሞ ስንፈልግ አይ እዛ አካባቢ ፍንዳታ የለም። ረመዳን ጾም ላይ ነው የእናንተ ጾም ማለት ነው። የረመዳን አካባቢ ምን ፍንዳታ ተካሄደ? ጾም ላይ ነው። ስለዚህ እዛ ሰዓት ጾም ሚል እንትን ላይ ፍንዳታ አልተካሄደም። ግን የሆነ ደላላ ብር በጊዜው ያልገባላቸውን ልጆች ይዟቸው ወደ በረሃ ይዟቸው ይላል፣ ያው ሽጧቸዋል ማለት ነው። ያ ደግሞ እስከ 6 ወር ወይ እስከ አመት ወይ ደግሞ አይታወቅም እስከ ስንት ጊዜ እንደሚያቆዩ በህይወት ካለ ማለት ነው። በህይወትም ካለ ያም ሆኖ ይህ ልጅ ማለት ያው እውቀትም የተወሰነ ነው የሄደበት። በቃሉ የሚያውቀው ነገር ላይኖር ይችላል። በቃሉ ስልክ ቢያውቅ እንኳን የሚያስደውለው ሰው ከቤት ወጥቶ አያውቅም። የመጀመሪያው ነው እንደዚህ ሲሄድ የመጀመሪያው ነው። የሚገርምሽ የሆነ ልጅ ሂዶ በባህር ሞተ ምናምን እየተባለ ያወራን እኔ ጋር በነበርንበት ሰዓት በጣም አዘነ። በቃ በጣም ነው ያዘነ። ማን ነበር አንቺ የሚል ይሆን ስሙ ራሱ ጠፋኝና ወደ ምድር ገበያ አካባቢ ነው ልጁ ሞተ። ሰምተሽ ከሆነ ሞተ በባህር ሄዶ ምናምን ሲባል ወይኔ ወንድሜ እንዴት በቃ በጣም አዘነ። በጣም ነው ያዘነው። ከዛ እና ይሄን እየሰማህ ጥላሁን ስደልይ ትላለኛ ዘመድ የለን ቤተሰብ የለን እዛ የሚያነሳ ሰው የለም ተው ምናምን በምልበት ሰዓት ኧረ እባክሽ ተይኝ በቃ ለካ እሱ ጓደኞቹ ሞልተውታል። የሱ ጓደኞች ደግሞ እዛ ቤተሰብ አላቸው፣ እህት ወንድም አላቸው። በሄዱ በ3 ነው በ4ኛ ቀናቸው ነው ያነሷቸው። እና ለሱ በጣም ሲያዝን የነበረ ሰው ይሄዳል ብዬም አላስብም። በቃ ብዙ ጊዜ ይሆናል በባህር ከለ ሄደ ምናምን ሲባል እንዴ እኔ በባህር ነው ያልሄድም፣ እንዴት ነው የሚሄደው? እንዴት የሰው ልጅ እንዴት ይሄዳል ምናምን ብሎ የሚል ልጅ ሄዶ እንደዛ ሆነ ሲባል ስልክም ይዞ የሚሆን ይችላል፣ ላይዝም ይችላል፣ የሚደውልበት ነገር ላይ ያገኝ ይችላል ከቤት ወጥቶ ስለማያውቅ ማለት ነው። ነው ብቻ እንደው ሁሉም ነገር ስታስብ ከባድ በጣም ከባድ ነው ወላሂ። እና እስኪ እውነታውን ተባበሩን እና እውነታውን በቃ አለ ብቻ እኔ የምፈልገው አለ እዚህ ቦታ አለ ደህና ነው አለ የሚለውን ብቻ ከሰማሁኝ ሌላ ምንም ነገር አልፈልግም። በቃ ምንም ነገር ሳይሆን የሞት ነገር ሳይሰማ አይ እነሱ ያደረጉትማ ለብር ብለው ነው እንደዚህ ነው እንጂ ወንድምሽ አለ የሚለውን ብቻ ብታበስሩ ይለኔ በጣም ደስተኛ። እንግዲህ ሀባይቦች እየተባበሯት ለትልልቅ ሚዲያ ቻናል አድርሱት። እነ ሙቪ አሁን ማሻአላህ ተባረካላ እንደዚህ አይነት ነገሮች ሲሄዱለት ያፈላልጋል እውነት ለመናገር ማለት ነው። እኔ በፖለቲካ እንዲሁ የሚገቡት አላውቅም። ብቻ የተቻላችሁን ያህል ለትልልቅ ሶሻል ሚዲያ አድርሱላት ማለት ነው። እነከለ ያሉ ለምትሉት ከኔ በላይ በጣም ታውቃላችሁ የመዲያም ቅመሞች በጣም የመዲያም ቅመሞች ነው የሚባሉት ደግሞ አይደለም በቃ ስደት ይሄዱት ሁሉም የመዲያም ቅመም ስማቸው እንደዚህ ነው ያስደስታቸዋል። ያ ማለት እንግዲህ ለመዲያሞች ለአረቦች ለነሱ ቅመም ናቸው የሚል ነው መሰለኝ። ብቻ እንትና አስፋው መሸሻ ኢቢኤስ ላይ የሚሰራው እሱ ነው አላወጣላቸው የመዲያም ቅመም የተብለው እሱንም አላህ ይራህመው ማለት ነው። በነገራችን ላይ ለትልልቅ ሚዲያ አድርሱት። ላይክ እያደረጋችሁ ብዙ ሶሻል ሚዲያ ላይ ይድረስ። እንደው የምር ነው ማለት ተባበሯት ወላሂ። እኔ እሷን ከዚህ በሚችለው ነገር እረዳለሁኝ። እናንተ ደግሞ በላይክ ተተደረገ ደግሞ ለብዙ ሰው ይደርሳል። አሁን ይሄን ሁሉ አታውቅም። ሞባይል ሁሉ ምን ገብታ ምን ሰርች እንደሚደረግ ራሱ ገና ላሳያት ነው ማለት ነው። እንግዲህ ይሄንን ይመስላል። ከእንትና ከአየለሽ ጋር ደግሞ በሌላ ቪዲዮ ከሷም ጋር ሆነን እንመጣላችኋለን። መቼ ነው ያለው? እንግዲህ እሁድ ብለናል። ለእግዚአብሔር ፍቃድ እሁድ ከተሳካለን ወይ ላይቭ ገብተን እናወራለን። ላይቭ አሁን ዛሬ አላሰራንም እና ዳታ ያው ሀገራችን ላይ ያለው ነገር ከባድ ነው። ወይን ደግሞ ጠብቁን በዚህ ቻናል እንገናኛለን። በቃ እኔ አየለች እሷ ሆነን እንዲሁም ደግሞ ያቺ ልጅቷ ማን ነበረች እሷ ጋር
ታመጣይ ደውልልኝ ብላለች እሷ። ሁላችንም ሰብሰብ ብለን በቃ እናንተን ያማከለና እናንተን የሚጠቅም ነገሮች ይዘን እንመጣለን። እስከዛ ድረስ ግን ቪዲዮውን ቢያንስ እንኳን ብዙ ላይክ ሰጣችሁ ለብዙ ሰው ድረስ ኢንሻአላህ ከተገኘ ደስታውን አብራ ተከፍላለች ማለት ነው። እና በሉቻው በእኔ በኩል ጨርሻለሁ።